በባህር ላይ ማረፍና መንሳፈፍ የሚችለው የቻይናው ኤጂ-600 አምፊቢየስ አውሮፕላን በአገሪቱ ሲቪል አቪዬሽን አስተዳደር የገበያ ፍቃድ ሰርተፍኬት በይፋ ተሰጥቶታል። ይህ ድራጎን በሚል ስያሜ የተሰጠው አውሮፕላኑ ግዝፈቱና ክብደቱ የዓለማችን ትልቁን አምፊቢየስ አውሮፕላን እንዲሆን አስችሎታል። ኤጂ-600 አምፊቢየስ አውሮፕላን በውሃና በመሬት ላይ ማረፍ እንዲችል ተደርጎ የተሰራ ነው። አንድ ጊዜ በተሞላ ነዳጅ 4500 ኪሎ ሜትር የመሸፈን አቅም ያለው ይህ አውሮፕላን ከባድ እሳት አደጋን ለማጥፋት የባህር ፍለጋ ለማካሄድና ለነፍስ አድን ተልእኮዎች እንደሚውሉም ተጠቁሟል። አውሮፕላኑ ለእሳት አደጋ ተልእኮ የሚውል 12 ቶን ውሃና 50 ሰዎችን የመጫን አቅም እንዳለውም ተጠቅሷል። ይህ አውሮፕላን ስሪት ቻይና በአቪዬሽን ኢንዱስትሪው ላይ የበላይነት እንድትቀዳጅ ከማስቻሉም ባሻገር ለሚከሰቱ አደጋዎች ፈጣንና መርቂ እርምጃዎችን ለመውሰድ የሚያስችል ነው ሲል ሲጂቲኤን በዘገባው አመልክቷል። በእስራኤል ከተሞች በከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተሰማ። የሰደድ እሳቱ የተነሳው በኢየሩሳሌምና በዋና ከተማዋ ቴል አቪቭ አቅራቢያ ሲሆን እሳቱን ለመቆጣጠር የእስራኤል ባለስልጣናት ሄሊኮፕተሮችንና የእሳት አደጋ መኪኖች ወደ ስፍራው በመላክ እሳቱን ለመቆጣጠር ርብርብ እያደረጉ እንደሚገኙ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአገሪቱ የተነሳው እሳት ለመቆጣጠር ከባድ መሆኑን ገልጸው የሰደዱ እሳት የሚባባስ ከሆነ እስራኤል ለአጋር ሀገራት እርዳታ ትጠይቃለች ሲሉ ገልጸዋል። የህንድና ፓኪስታን ፍጥጫ። የፓኪስታን ታጣቂዎች በጎረቤት ህንድ ላይ በአንድ ቱሪስት መንደር ላይ ጥቃት ሰንዝረዋል። ከ26 በላይ ነዋሪዎችን መግደሏን ተከትሎ ህንድ ፓኪስታን የእጇን ታገኛለች ስትል ዝታለች። ይህን ተከትሎ ፓኪስታን ወታደሮቿን የአየር ኃይሏን ሙሉ ራዳሮችና ሚሳኤሎቿን በተጠንቀቅ እንዲቆሙ ማዘዟን ዓለም አቀፍ ሚዲያዎች እየዘገቡ ነው። ፓኪስታን ከህንድ ለሚመጡ በረራዎች የአየር ክልሏንም ዘግታለች። ህንድን በፓኪስታን የሚኖሩ የህንድ ነዋሪዎች ለቀው እንዲወጡ አዛለች። ወደ ሞቃዲሾ እየገሰገሰ የነበረውን የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊት የያዙ 2 የጦር አውሮፕላኖች ሶማሌ ሞቃዲሾ አርፈዋል። በዚህም በመጀመሪያው 500 የቱርክ ኮማንዶች ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሌ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊት ከበቂ መሳሪያ ጋር ወደ ሞቃዲሾ ልካለች። የሰላም ድርድር ለማድረግ ጥረት እየተደረገበት ባለ ሰዓት ሩሲያ በዩክሬን ካፒታል ኪየቭ ላይ ከባድ ጥቃት ፈጽማለች። በዚህም ጥቃት ከ9 ሰዎች በላይ ህይወታቸው ማለፉንና 70 የሚሆኑ መቁሰላቸውን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በደቡብ አፍሪካ የነበራቸውን ጉብኝት አቋርጠው ወደ ሀገራቸው ተመልሰዋል። ዘለንስኪ ከደቡብ አፍሪካ ጋር ያላቸውን ግንኙነት በማጠናከር ከሩሲያ ጋር የሚደረገውን ጦርነት በቶሎ በሚቋጩበት ሁኔታ ለመምከር ብዙ ጊዜ መገናኘታቸው ይታወቃል። ከጥቃቱ በኋላ የነፍስ አድን ሰራተኞች በፍርስራሾች ውስጥ የተቀበሩ ሰዎችን እየፈለጉ በመውጣት ላይ እንደተሰማሩ የዓይን እማኞች ለመገናኛ ብዙሃን ተናግረዋል። ጥቃቱ የተፈጸመው በለንደን የተደረገው የሰላም ስምምነት አለመሳካቱን ተከትሎና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ ጦር ናፋቂ ሲሉ ትችት ከሰነዘሩ በኋላ ነው ተብሏል። አማራ ክልል ሐሰተኛ የትምህርት ማስረጃ ማረጋገጥ ተጀመረ። የአማራ ክልል መንግስት ሁሉንም በክልሉ ስር የሚሰሩ ሰራተኞችን የትምህርት ማስረጃቸውን ትክክለኝነት የማረጋገጥ ስራ ማስጀመሩን ትናንት ይፋ አድርጓል። ሂደቱ የሪፎርሙ አካል ነው ሲሉ ፕሬዝዳንት አቶ አረጋ ከበደ ሲናገሩ ተሰምቷል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ ትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አመለከቱ። አረና ባይቶና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ አዲስ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔ ያዋቅሯል ሲሉ ወቅሰዋል። ጊዜያዊ አስተዳደሩ ወታደራዊ አገዛዝ ባህሪ እየታየበት ነው የሚሉት ተቃዋሚ ፓርቲዎቹም በክልሉ በአንጻራዊነት በተሻለ ሁኔታ እየታየ ቆየ ያሉት አካታች ፖለቲካዊ እንቅስቃሴ ለመቀየርና ሁሉን ነገር አንድ አካል ቁጥጥር ስለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ ጊዜያዊ የክልሉ አስተዳደር በበርካቶች ተሳትፎ ተመስርቶ ከነበረው ምክር ቤት ጋር አብሮ ለመስራት ፈቃደኛ ለመሆን የዲሞክራሲ ግንባታ ተቋማት ማፍረስ እንዲሁም የተለያየ አስተሳሰብ ያላቸው አካላትና የተቃውሞ ፓርቲ አባላትን ማሳደድ መኖሩንም ገልጸዋል።
የአዲስ አበባ ከተማ አስተዳደር መሬትና ሊዝ አስተዳደር ቢሮ ባካሄደው 5ኛ ዙር የመሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በ9 ክፍለ ከተሞች ለ427 ፕሎቶች ከመጋቢት 29 እስከ ሚያዝያ 3 ቀን 2017 ዓ.ም በተካሄደው በዚህ ጨረታ በ1 ሄክታር መሬት ከፍተኛ ዋጋው 265 ሺህ ብር በቂርቆስ ክፍለ ከተማ ተመዝግቧል። የጨረታ ኮሚቴ አስተባባሪ ሆኑት አቶ ሀብታሙ ተስፋዬ እንደገለጹት በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየበት ሲሆን በተለይም ለንግድና ለመኖሪያ ቤት አገልግሎት የሚል ቦታዎች ከፍተኛ ዋጋ ተሰጥቷቸዋል ብለዋል። ይህ ውጤት ከዚህ ቀደም ጥቅምት 8 ቀን 2017 ዓ.ም በ10 ክፍለ ከተሞች በተካሄደው 4ኛው ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጸር አነስተኛ ነው። በወቅቱ በንፋስ ስልክ ላፍቶ ክፍለ ከተማ 1 ካሬ ሜትር መሬት በ306600 ብር ከፍተኛ ዋጋ ተመዝግቦ እንደነበር ካፒታል መዘገቡ ይታወሳል። በንጽጽሩ ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ 12320 ብር ነበር። You